ፊልሙ የሚጀምረው አብርሃም የተባለው ደራሲ የፊልም ድርሰቶቹን ለመጻፍ ስለሚያስችለው ተፈጣሪዝም ስለተባለው ቲዎሪ እያብራራልንና ተዋናያን መድረክ ላይ ቲያትር እየተለማመዱ ሲመለከት እያሳየን ነው። ከጥቂት ቆይታ በኋላ ግን ፖሊሶች ቲያትር ቤቱን ከበውት በቁጥጥር ስር አዋሉና ወደ ምርመራ ክፍል አስገቡት። ወደ ፖሊስ ጣቢያ የተወሰደበት ምክንያት እሱ የሚከተለው ተፈጣሪዝም የተባለ ቲዎሪ የሚገልጸው ድርሰት ሲጻፍ ደራሲው የምናብ ገጸ ባህሪዎችን ሳይሆን በምድር ላይ ያሉ ሰዎችን እንደ ገጸ ባህሪ ስለመጠቀም ስለሚያወራ ነው። ታዲያ አብርሃም ማለት ብዙዎች ከወንበራቸው ብድግ ብለው ያጨበጨቡለት ከህፃን እስከ አዋቂ ከመንገደኛ እስከ ታዋቂ ሰው በሙሉ አፉ የመሰከረለት ሰው ነው። እንደሱ አገላለጽ እዚህ ምድር ላይ ሁለት አይነት ደራሲዎች አሉ። የመጀመሪያዎቹ ደራሲዎች ድርሰታቸውን ሲጽፉ በምናባዊ ዓለም ላይ በምድር ላይ የሌሉ ምናባዊ ሰዎችን እየተጠቀሙ ስሜታቸውን፣ ህመማቸውን፣ በሽታቸውን በራሳቸው ግምትና ስሜት የሚጽፉ ሲሆን ሁለተኞቹ አይነት ደራሲዎች ደግሞ እያደኑ እየፈለጉ እነሱን በመቅረብ ስሜታቸውንና ህመማቸውን በአካል በማየትና በመገንዘብ የሚጽፉ ናቸው። አብርሃም ሁለተኛው መንገድ ላይ ያለ ደራሲ ሲሆን እስከዛሬ የደረሳቸው ፊልሞች ላይ የተተወኑትን ነገሮች ሊጽፍ የቻለው ገጸ ባህሪዎችን የሚመስሉ ሰዎች በእውኑ ዓለም እያፈላለገና ድርሰቱ ላይ ይፈጸምባቸዋል የተባሉ ነገሮችን ሲፈጸሙባቸው እያየ ነው። በዚህም የተለያዩ ወንጀሎችን ሊሰራ ቢችልም ሁሉንም ነገሮች የሚያደርገው በተራቀቀ መንገድ በመሆኑ ፖሊሶች እስኪሰለቻቸው ድረስ ፈልገው ምንም አይነት እንከን ሊያወጡለት ስላልቻሉ ሁሌ በነፃ ይለቀቅ ነበር። ዛሬም እንደተለመደው አብርሃምና ፖሊሱ የምርመራ ክፍል ውስጥ ፊት ለፊት ተፋጠው ቁጭ ብለዋል። ፖሊሱ አንዴ እንደ መቆጣት አንዴ እንደ ማባበል እያደረገ ለረጅም ደቂቃዎች ሊያስወጣጣው ሲሞክር እሱ ግን ከማፌዝ የተሻለ ምንም ሊያደርግ አልቻለም ነበር። ነገሩ እንዲህ ነው። ወደ አንድ የምሽት መዝናኛ ይሄድና ከተፈላጊዋ ሴት ፊት ለፊት ተቀምጦ ድርሰቱን መጻፍ ሲጀምር እሷም ወደ እሱ ቀርባ እየሳልከኝ ነው እንዴ ብላ ትጠይቀዋለች። እሱም መልሶ ፈገግ ብሎ እየሳልከኝ ነው እንዴ ብለሽ እንደምትጠይቅኝ እየጻፍኩ ነበር ሲላት ነገሩ ብዙም ስላልገባት ከሱ ጋር መዝናናቷን ቀጠለችና በመጨረሻም ወደ ሩም ተያይዘው ሲገቡ አራት ጎረምሶችን ጠርቶ እያስደፈራት ህመሟንና ጭንቀቷን እያየ ድርሰቱን ማሟላት ቻለ። በቀጣይ ቀንም ወደ ቤቷ ሲሄድ ራሷን በገመድ አንጠልጥላ ሞቷን ሲያይ አሁንም ቁጭ ብሎ የተመለከተውን ሲጽፍ ቆይቶ ድርሰቱን በስኬት ፈጸመ። ይሄ ለሱ የስኬት ታሪኩ ቢሆንም ለፖሊሶች ግን ከባድ የወንጀል ታሪክ በመሆኑ መጀመሪያ ፖሊሱ ሊያውጣጣው ሲሞክር ጭራሽ ስለ ድህነቱና ደሞዙ ማውራት ሲጀምር ራሱን መቆጣጠር ስላልቻለ ሴቷ ፖሊስ ገብታ በሴትነቷ ልታማልለው ሞከረችና በቀስታ ስላለፈው ታሪኩ እንደዚህ ስትል መተረክ ጀመረች። አብርሃም ያደገው ጎዳና ላይ ስለሆነ የተመቸ ልጅነትና ደስ የሚል ልጅነት ታሪክ አልነበረው። ምግብ የሚበላው ከቆሻሻ ገንዳ ውስጥ እየፈለገ ከመሆኑም በላይ ትልቆቹ ልጆች እሱንም በሰላም እንዲበላ አያደርጉትም ነበር። ከሱም አልፎ ከሱ ጋር የምትነታረከውን እህቱን ጎረምሶች ሊተናኮላት ሲሉ ሊያድናት ሲሞክር ፊቱን በድንጋይ ተርትረው የእድሜ ልክ ጠባሳ ሰጥተውታል። ይህንን ታሪኩን እንደ አዲስ ተርካለት ልቡን ለማሳሳት ብትሞክርም ግን አብርሃም ምንም ፍንክች ሳይለው አሁንም በቃላትና በሰው አይምሮ መጫወቱን ቀጥሎታል። አለቃቸውም ከዚህ በላይ እዚህ ለመቆየት ህጉ እንደማይፈቅድና ያላቸው አማራጭ እሱን ነፃ ማውጣት እንደሆነ ነግሯቸው መውጣት ሲጀምር ፖሊሱ ተከትሎት ያለምንም ጥርጥር አንድ ቀን በእጁ እንደሚያስገባው ቃል ገብቶ ተዛዝተው ተለያዩ። ማታ ላይ ፖሊሱ ከባለቤቱ ጋር በሰላም በተኛበት ሴቷ ፖሊስ ደውላ ቀሰቀሰችውና ቴሌቪዥን እንዲከፍት አደረገችው። ቴሌቪዥን ላይም ታዋቂው አብርሃም አንድ ትልቅ ሾው ላይ ቀርቦ ስለ ፊልሞቹ ሲያብራራ ቆየና ስለሱ የሚወሩት ወሬዎች 95% ውሸት እንደሆኑና 5% የሚሆኑት ብቻ እውነት ቢሆኑ እንደሆነ ሲናገር ተናዶ ቲቪውን ዘግቶ ለመተኛት ቢሞክርም ከጥቂት ደቂቃዎች በኋላ ግን በድጋሚ ስልኩ ጠራና አንድ ከባድ ግድያ ወንጀል ወደ ደረሰበት ሆቴል ሲያመራ ቅድም አብርሃም ፍንጭ ሊሰጠው በሞከረው መሰረት 5ኛ ፎቅ ሩም 95 ውስጥ አንድ ሰው ተገሎ ያገኛሉ። አሁን ግን ነገሩ ላይ ትንሽ ከረር አሉና የድሮ ፋይሎች ማገላበጥ ሲጀምሩ የአብርሃም እህት በብዙ ጎረምሶች ተደፍራ እንደሞተችና በቦታው ላይ አብርሃም እንደነበረ ከዛ ጊዜ በኋላም በሱ ፊልም ሰበብ የሚገደሉት ሰዎች ሁሉ ከዚህ ልጅ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት እንዳላቸው ደረሱበትና ይችን በመጠቀም ፖሊሱ ወደ አብርሃም ሄዶ የደረሰበትን ሲነግረው እሱ ደግሞ ባጸፋው ለውድ ባለቤቱ ከሷ ውጪ የወለደው ልጅ እንዳለው እንደሚነግራት ሲነግረው አንድ እኩል ሆኑና ወደ ቢሮ ተመልሶ ቀጣይ አደጋ ሊደርስባቸው የታቀዱ ሰዎችን በቅርብ
በቅርብ ርቀት በመከታተል አደጋው ከመድረሱ በፊት እጅ ከፍንጅ ከያዙት በኋላ ማስረጃ እንደሚኖራቸው ፖሊሱ ሐሳብ ሲያቀርብ ሌሎቹ ትንሽ ቢያቅማሙም በመጨረሻ ግን መስማማታቸው አልቀረም ነበር። እንዳሰቡትም ቀጣይ ይገለዋል ብለው ያሰቡትን ሰው ቤት በተጠንቀቅ ቢጠብቁም ሰውየውን ግን በጭራሽ ሊያድኑት አልቻሉም ነበር። ከዚያም ፖሊሱ የምርመራውን ሁኔታ አጠናክሮ ባለበት ሰዓት የተፈጣሪዝም ቲዎሪ ባለቤት አብርሃም ሳይሆን ገነት እንደሆነች ሲረዳና እጅ ከፍንጅ ይዞ ሲመረምራት በመጀመሪያ ቀን ኮራ ብላ ብታወራውም በሚቀጥለው ጊዜ ግን የአብርሃም እህት የተደፈረችበትን ኬዝ ይዘው የነበሩት የገነት አባት ሲሆኑ ፍርድ በማጉደላቸው ምክንያት ገዳዮቹ በነፃ ከተለቀቁ ከዓመታት በኋላ አብርሃም የእህቱን ገዳዮች አንድ በአንድ በገነት እጅ አስገድሎ ራሱን ነፃ ሲያወጣና ገነት ይህን ተረድታ ስታዝን እያሳየን ፊልሙ ያበቃል።